እና መጥቼ ልተኛ ስትለኝ አይሆንም ልበላት? ሲጀመር እሷ እንቅልፍ ወስዷታል። ይልቁንስ አሁን አልተኛም ያለችው ወይዘሮ ሀና ናት ይመስለኛል። የሰጠሻትን ቡና አልጠጣችሁ? አይገርምም? ያለ ወትሯ ዛሬ አንድ ሲኒ ቡና እንኳን አልጠጣችም። ይኸውልሽ ለማንኛውም እስክተኛ ጠብቀሽ የሚደረገውን ነገር ማድረግ አለብሽ። ያምሻል እንዴ? ቆይ ብትነቃብኝስ? ምን ችግር አለው? ማይል አንቺ ላይ እንዳደረገችው አንቺም እንቅልፍ እምቢ አለኝ ብለሽ አጠገቧት ትተያለሽ። አይ ያማ በፍጹም አይሆንም። ካልጠፋ ለሊት ዛሬ ሂጃ ብሬሽ ልተኛ ብላት የሆነ ነገር አለ ብላ ነው የምጠረቅ። እሱማ ልክ ነሽ። እሺ እንዴት ብለን ነው ያንን ፀጉር የምንቀይረው? ያቻ ጸደም የሆነ መላ ትሰጠኛለች ብዬ እንኳን ብደውላት ስልኳን አታነሳም። ምናልባት ፈጣሪ ውሸታችን እንዲጋለጥ ፈልጎ ሊሆን ይችላል። የሁሉም ነገር ማውቂያ እዚህ ጋር ሊሆን ይችላል። አይሆንም። ይሄን ያክል ማለፍቼ ልፋቴ መና ሆኖ አይቀርም። የሆነ ነገርማ ማድረግ አለብኝ። ለማንኛውም ክፍሏ ውስጥ ያስቀመጥኩትን ካሜራ አይቼ የቱ ጋር እንዳስቀመጠችው ማወቅ አለብኝ። ለማንኛውም አሁን ማይል ብቻዋን ስለሆነች ገብቼ ልተኛ። ቆይ ችኮላሽ ምንድን ነው? እኔ እንኳ አልጨረስኩም። ምን ያንቀለቅልሻል? ማይል ለብቻዋ መተኛት አትወድም። ተይ እንጂ። ለዛ ነዋ የእናቷን ክፍል አቋርጣ አንቺ አጠገብ ለመተኛት የመጣችው። እኛ እንደምናስበው አይደለም። ወይዘሮ ሀና ለማይል ብዙም ፍቅር የላት። ምን? እራሷ ማይል እንደነገረች ከሆነ ወይዘሮ ሀና ሁሌም የምትጨነቀው በልጅነቷ ጥላት ስለሄደችው ስለ ሀብል ብቻ ነው። ወይኔ ምን አለቀ። አሁንስ ደሜ ከፍ ይል ነው። ምናልባት ልጅቷ የሷ ልጅ ባትሆንስ? የሌላ ሰው ልጅ ብትሆንስ? እንደዛ ከሆነ እኮ ልፋታችን በሙሉ ከንቱ ነው የሚሆነው ማለት ነው። አለቀ። ማይል ለሀብል በጣም ታደላለቻለች እንጂ እሷ እናት አይደለችም አላለች። ቆይ ምናልባት እናቷ መሆኗን ደብቃት ቢሆንስ? ወይኔ የሀብል ፀጉር ነበረ ማለት ነው የሚያስፈልገን። እና አሁን ደግሞ ሄደሽ የሀብልን ፀጉር ልትቆርጪ ነው? ቦርሳ ውስጥ ጨምረው ካሜራው ላይ። ወይኔ ጉዴ! እሺ አሁን እንዴት አድርገን ነው የምንቀይረው? አለቀልን። ወይኔ ስለዚህ በቃ ማለት ነው። ሄሎ ጸደል፣ ሀና ናሙናውን ይዛ ወጥታለች። ኧረ ውጭ ከበላኩ በፊት የሆነ ነገር አድርጊ ጸደል። እንዴ ቆይ እዚህ ደግሞ ምን ትሰራለሽ? ምን ልታደርጊ ነው? እቅድሽ ግን እንደሚሰራ ተስፋ አለኝ ጸደል። እሺ ጸደል። ኧረ መጣሁ። ሰላም ውድ ቻናል ቤተሰቦች አስቱ ነኝ። ዛሬ በሌላ ቪዲዮ መጥተናል። ተወዳጅ የሀብል ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችን ቆዩ። እንግዲህ ልጅቷስ እንዴት ደህና ትሆናለች? ባታኮርፎ ነበር የሚገርም ዲኔ እያደረግሻት። ወይዘሮ ዘነቡ ተረጋጊ እንጂ ለምንድነው ስሜት የምትሆኝ? ይሄ እኮ የተለመደ አሰራር ነው። ይህን ደግሞ ራሴን ለማሳመን ስላደረኩት አንቺ ይናል የሚያበሳጭሽ ነገር ምንም ነገር የለም ስትል ትጠይቃታለች። አይ በጭራሽ እንደዛ አይደለም፣ አንቺ እንደምታስቢ አይደለም በማለቱም ትነግራታለች። ነገር ግን ኮክሻ ወይዘሮ ዘነቡ እኔ እኮ አንቺን እያናገርኩሽ አይደለም፣ እያናገርኩ ካለ ልጄ ነው ስትላት፣ ልጄ ስታስጨንቃትና ምን ትልሽ እና ኮክሻ አንቺ የምትልሽ ሀብል አንቺ የምትይ ነገር ካለ ንገርኝ እንጂ ብላም ትጠይቃታለች። እሷም ምንም ነገር ማለት እንደማችልና ምን ማለት እንዳለባትም ግራ እንደተጋባችም ጭምር ትነግራታለች። አይ ምንም ግራ የማጋባሽ ነገር የለም፣ አንቺ ራስሽ የምትፈልጊ ነገር መናገር እኮ ትችያለሽ ኩኩሻ በማለትም ትነግራታለች። እሷም እኔ ምን ማለት እንዳለብኝ አላውቅም፣ ወደ ክፍሌ መሄድ አለብኝ ስትል ወደ ክፍሏ ትሄዳለች። ነገር ግን ብዙ መጨነቅ እንደሌለባትና ይሄን ነገሩን ቀለል አድርጎ ማየት እንዳለባትም ትጨምራለች፣ ትነግራታለች። የፈለግሽውን ነገር ማድረግ ትችያለሽ፣ እኔ ምንም ነገር ላስጨንቅሽ አልፈልግም እናቴ በማለትም ትነግራታለች። እሺ ጥሩ እንግዲህ እንደዛ ካልሽው እኔ ምንም ነገር አልልሽም፣ ነገር ግን አሁን አፋክሽን የምልሽን ነገር ብቻ አዳምጪ በማለትም ትነግራታለች። እሷም እሺ ምንም ሀሳብ አይግባሽም እያለቻት ነበር እና አሁን ማድረግ ያለባቸውን ነገር አስቀድማም እንድታቅና እንድትጠይቅም እያለቻት ነበር እና አሁን ማድረግ ያለባትም ነገር ደጋግማ እየተናገረቻት ነበር እና አሁን የምልሽ ነገር ማድረግ አለብሽ ብላን እንግዲህ ዘነቡ የእህቷን የማያን ፀጉር ቁርጣ እና የምልሽን ነገር ታረጋለሽ። አሁን አነጋግተኛና የሚጠጣ ቡና ውስጥ እና እንቅልፍ መተኛውን በጣም እንደሰጣቻትም ጭምር እየነገረቻት ነበር።
እና ይህን ስትሰማ በጣም ደነገጠች። እንዴት እንደዚህ አረግሽ ብላ ስትጠይቅም ያለን አማራጭ ይህ ብቻ ነው። አሁን እሷ ጋር ሄደሽ ከአንቺ ጋር ነው የምተኛው እንቅልፍ ይብሎኛል ብለሽ ታስመስላለች ስትል ትነግራታለች። አይ እኔ በጭራሽ እንደዛ ማድረግ አልችልም እያለች ነበር። ወደዛውን ታረጋለች እያለች ስታስጨንቃት ሀና ምን ማድረግ እንዳለባትም ግራ ትጋባለች። ምክንያቱም ወይዘሮ ዘነቡ እያደረገች ያለ ነገር ጥያቄ ፈጠረባት። ምክንያቱም እያደረገች ያለ ነገር እጅግ በጣም ከባድ እንደሆነ ጭምር እየተናገረቻት ነገር ግን ዘነቡም ከማደረግ ወይም ደግሞ የምታደርገው ነገር ትክክለኛ ልጅ እንደሆነች ለማስመሰከር ነበር አላማ። ነገር ግን ሀናን እያረገች ያለ ነገር ከባድ እንደሆነ ጨምር እየነገረች ነበር። ሜርሲ በጣም ተጨነቀች። የምታረገው ነገር ሁሉ ግራ ተጋባች። ምክንያቱም አሁን ላይ ሁሉ ሰው እየተቆጣትና እየጨዋባት አባቷ ይቅር እንደማይላትን ጭምር ከተናገረች በኋላ ምን ማድረግ እንዳለባትም ግራ ትጋባለች። ነገር ግን አሁን እንግዲህ የምፈልገው ነገር እዛ ደርሼ መምጣት ነው እና እባካችን ግን ልጄ ብላ እሷም ስታወራም ነገር ግን ወይዘሮ ሀና የፈለግሽውን ነገር ማድረግ ትችያለሽ፣ እኛ ጭራሽ ልንከላከልሽ አንችልም እያለች ማስመሰል ትቀጥላለች። ነገር ግን ወይዘሮ ሀና ግስ ስሜታዊ ትሆንና ከፊት ለፊቷ ፀጉሯን ቆርጣ ተወስዳለች ማለት ነው። ነገር ግን አይ አራሴ የቀረጥኩት ይቻላልና ቆርጣ ስትለው ዘነቡ በጣም ትጨነቃለች። ምክንያቱም በራሳ ስልክ ቆርጣ በመውሰዷም ደስተኛ አልነበረም እና እስክንድርም በጣም ተጨነቀ። ስለ ልጁን ከሆነ ወይም ደግሞ ስለ ሜርሲ እጅግ በጣም አብስቶ እየተጨነቀ ነበር። ምክንያቱም ሜርሲ አሁን ያለችበት ነገር ከባድ እንደሆነና ምን ማድረግ እንዳለባትም ግራ ትጋባለች እና አሁን ማድረግ ያለባትም ምንም ቢሆን እና ፀጉሯን ቆርጣ እንደወሰደችና አጸደ ምን ማድረግ እንዳለብን እባክሽን መፍትሄ ስጭኝ ስትልም ጠይቃታለች። እሷም አጸዳም እሺ አሁን ይህንን መስራት ያለባት ኮኩሻ ነች። ስለዚህ የምንላትን ነገር በሙሉ ማድረግ አለባት። ኮኩሻ በዚህ ነገር ከተስማማችው ነገሩ ሁሉ ቀላል ይሆናል። ምንም ሀሳብ አይግባሽ ስትላት ነበር። እሱም ተስፋ በማድረግ እንግዲህ ኮኩሻን እንደብላ በነገሩ እንድትስማማና ምንም ነገር ሀሳቧን እንድትቀይርና የእህቷን ፀጉር ወስዳ የእናቷ ቦርሳ ውስጥ ማስገባት እንዳለባትም ይወስናሉ። እናም ይህንን ማድረግ አለብሽ ብላትም ዘነቡ ትነግራታለች። ኮኩሻ ግን እንዴት ነው ይህንን ነገር ላረግ የሚችለው በማለቱም ትጨነቃለች። አይ ይህም ማድረግ አለብሽ ብሎ ያስጨንቃታል። እንግዲህ አዝራም እጅግ ስለ ሜርሲ እየተጨነቀ ነበር። ሜርሲ አልበላም አልጠጣም በማለት እጅግ በጣም ተጨንቃ ነበር። ሜርሲ እባክሽን የምልሽን ነገር አድርጊ ብሎ ይለምናታል። ነገር ግን አባቴ በጭራሽ ሊሰማኝ ፈቃደኛ አይደለም፣ በሞቱ ምንም ግድ የለውም፣ ሊሰማኝ ምንም ፈቃደኛ አልሆነም ስል ይነግራታል። ታዲያ ምኑ ተሻለ ብሎም እሱም ያወራል። ብኑ ግን አባዬ ምንም ነገር ብሎ ምንም አይሰማኝም ወንድሜ ስትልም ትነግረዋለች። አሁን በእርግጥ ከዚህ ቤት የተፈጠረውን ነገር አምኖ መቀበል ይከብደዋል። ስለዚህ አባዬ ላይም አትፍረጂኝ፣ ለተወሰነ ጊዜ ነው እንጂ ይቅር እንደምልሽ እኔ እርግጠኛ ነኝ፣ ይቅርታ ያደርግልሻል ስትልም ትነግራታለች። አይ ቢሆንም ግን አንድ ነገር ማድረግ አለብን በማለቱም ይወስናል። አሁን ላይ የተፈጠረው ነገር ከባድ ቢሆንም ግን እየነገራት ነበር። ግን ቢሆንም ግን አሁን ላይ እንግዲህ ሀና ምን ማድረግ እንዳለባት እየተፈጠረ ያለ ነገር ከባድ እንደሆነ ከጓደኛው ጋር እያወራችበት ነበር። እና አሁን እየተፈጠረ ያለ ነገር ምን ማድረግ እንዳለባትም ትወስናለች። ነገር ግን እንዳጋጣሚ ከእህቷ ጋር እያወራች ነበረ። ኮኩሻ እህቷ እጅግ በጣም አብስታ እንደምትወዳትና ስለሷ እጅግ አብስታ እየተጨነቀችው እንደሆነም ጭምር እየነገረቻት ነበር። ነገር ግን አሁን ምን ማድረግ እንዳለባትም ግራ እየተገባች ነበር። እና ምንም ነገር አታስቢ፣ እኔ ከጎንሽ ነኝ በማለቱም ትነግራታለች። እሷም እሺ በማለቱም ትስማማለች። ግን አሁን ላይ የተፈጠረው ነገር ምንም ቢፈጠር ማድረግ ያለባትም ጭምር ትነግራታለች። ግን ወይዘሮ ዘነቡም ራስ ወዳድ በመሆኗ አሁን
እንደምንም ብለሽ ከሷ ጋር ሆነሽ ነገሩን እንድትረሳና ነገሩን ማስቀየር አለበት ስትል ኮክሻን ታስጨንቃታለች። ኮክሻ ግን በጣም ፈራች። ምክንያቱም ማድረግ ባልችለው ብለስ በጣም ተጨነቀች። ነገር ግን ሜርሲ ምግብ ሰርታ ለነ ሀብልና አዝራ ታቀርባቸዋለች። አባቱም አባይ እናቀርበ ብለሽ ስትል የሰራችውን ነገር እንዴት እንበላለን በማለቱም ይናደዳል። አባይ እባክህን ስትል ለካ ከአጸዳ ጋር ስልክ ስታወራ አባቷ ሙሉ በሙሉ ሰምቶ ነበር እና በጭራሽ እሷ የሰራችውን ነገር መብላት የለባችሁም ሲል ይጮውባቸዋል። አይ በጭራሽ እንደዛ አይደለም አባቴ እባክህን ተረጋጋ ብሎ አዝራም አንተ ስለሷ የምታውቀው ብዙ ነገር አለ እና እያስመሰለች ነው በማለት ይነግራታል። እሷ ቤተሰቦቿን ለመጠበቅ ቤተሰቦቿ ችግር ውስጥ እንዳይወድቁ ነበር ይህንን ነገር መፍትሄ ብላ ከአጸዳ ጋር ለማስማማት የሞከረችው። ነገር ግን አባታ የተረዳ ሌላ ነገር ነበር። በዛ ተነሳ ይሄ በጭራሽ ሊሆን አይችልም እና አባዬ እባክህን እመነኝ፣ ከፈለጋችሁ እናንተ እኔን አጉርሳችሁ መመገብ ትችላላችሁ እንጂ እኔ በጭራሽ እናንተ የሚጎዳ ነገር አላደርግም ስትልም ትነግረዋለች። አባታም እጅግ በጣም ተናዶ በጥፊ ይመታታል። ቢሆንም ግን በጥፊ ሲመታቱም እሷ ግን ልትሰማው ፈቃደኛ አልነበረም። ሆኖም ግን አሁን ላይ እንግዲህ ማድረግ ያለባትም እንደ አጋጣሚ እንግዲህ ሀና የወሰደችው እንዲህ ይዛ እንደወጣችም ጭምር እያወሩ ነበር። እንግዲህ አባዬ እባክህ ተረጋጋው፣ በእርግጥ እንደዛ ልታረግ አልችልም፣ ግን እኔ ስለሷ እያሰብኩና እየተጨነቅኩ ነው። የሆነ ነገር በተፈጠረ ቁጥር የሆነ ነገር የሆነችው እየመሰለኝ ነው በማለትም ትነግረዋለች። ነገር ግን እንደ አጋጣሚ ሀና እሷን ለመጠየቅ ወደዚህ ሲመጣ ከቤት ውስጥ የሚወጥ ጨዋታ ነበር። አቤል እንደ አጋጣሚ እሷን ልታይ በምትሄድበት ሰዓት ቤርሲ ራሷን ለማጥፋት ሞከራ አድርጋ ነበር። በጣም ይደነግጡና እጅግ በጣም ይጨዋሉ እና ምን ማድረግ እንዳለባቸውም ግራሽ ይገባሉ እና በጣም እየጨዋች ነበር እና አሁን ምን ማድረግ እንዳለባቸውም ይወሱና በጣም ቀወጥላል እና ያ በጣም ደስተኛ ነበረች ከእህቷ ጋር ብቸኝነት እንዳይሰማ እህቷ እንዳላትና ምንም እንደሚከፋ አሁን በእርግጥ በቅርብ ነው ያወቅኩሽ፣ ነገር ግን ረጅም ጊዜ የማቅሽ አይነት ስሜት ነው የሚሰማኝ እያለች በደስታ እያናገረቻት ነበር። ቢሆንም ግን አሁን ምንም ነገር ቢፈጠር እባክሽን ሁሌም ከጎንሽ እንደሆንኩ አስመሳይ ስትያት ትነግራታለች። እሷን እሺ በማለቱም ትነግራታለች። የተፈጠረ ያለ ነገር ቢሆንም አጸደም አሁን ማድረግ ያለብሽን ቶሎ በይና ንገራት፣ ቦርሳውን ይዛ ወጣች በማለቱም ትጮህና እንግዲህ የወይዘሮ ሀና ቦርሳ እንድሰረቅና እቃውን ዲኤንኤ እንደምን ብሎ ማስቀየር እንዳለባቸው ከሰነብ ጋር እያወሩ ነበር። ከዚህ ጉድ እንድታወጪ እንፈልጋለሁ፣ መፍጠን አለብን፣ ችግር ውስጥ እንገባለን እያለችውን ብታወራው አታስቢ፣ እኔን ነገር አስተካክላለሁ እያለችው ነበር። እሷም እሺ በማለት በነገሩ መስማማና ከአጸዳ ጋር አንድ ላይ በመሆን እንግዲህ የእሷን ቦርሳ ሰርቆ እንደምንም ብሎ ማሻሻል እንዳለባቸው ያወራሉ። እናም እሷም በነገሩ ተስማማና ምን ማድረግ እንዳለባቸውም ይወስናሉ። እናም እንግዲህ ሜርሲን ለማዳን ወደ ሕክምና ይዟት እየሄዱ ስለነበረው ሌባ ከነሱ አጠገብ እያንጨበበ ነበር። ዶክተሩ ሲመጣ ደንግጥላል። እንዳጋጣሚ ዝራ ሲመጣም ከነሱ ራቅ ይላል። እናም ምክንያቱም ሰርቆ ለመሮጥ ነበር አላማ ባይሳካለትም እህት ምን ሆነች ብሎ አዝራን በጣም ይጨነቃል። እንግዲህ እንደ ደግሞ ወይዘሮ ሀና ስለሷ እያሰበና ስለሷ እያወራ ነበር። ስለሷ ብዙ ነገር ተደጋጋሚ ሳወራ እና አጸዳ እባክሽ መጥፎ ነገር አትናገሪ፣ ተሳካ ብቻ ብለሽ ንገሪ እና ይሄ ነገር እንደምንም መሳካት አለባቸው፣ የምትፈልጉ አይነት ገንዘብ እሰጣለሁ በማለቱም ነገሩን እንዳስተካካ እየገፋፋችሁ ነበር። እነሱም እሺ በማለት በነገሩን ለማስተካከል እንደአጋጣሚ ወደ ቤት በሚሄዱበት ሰዓት የወይዘሮ ሀና ቦርሳ ሲሰርቆ ሌባ እንድሮጥ ያደርጉና ከዛ እንግዲህ ዲኤንኤ እንደምንም ብሎ ማስቀየር እንዳለባቸው ያስባሉ። ሰርቆ እየሮጠ አዝራፍ እያባረው ነበር። ሁለት እግል ሆኖ ቦርሳውን ከፍቶ ዲኤንኤ ያስቀይራል። ዲኤንኤ ሲቀየር ቦርሳ ውስጥ ይከትለታል። እጅግ በጣም ደነግጣል። አዝራም ምን አባክ እያረክነ እንዴት ትሰርቃለህ ብሎ እንቀርቆ ይዞታል። እና እባክህ ልቀቀኝ ብሎ ደጋግሞ እየለመነ ነበር። በጭራሽ ሊሰማ ፈቃደኛ አልነበረም። እገልሃለሁ እያለ ብዝትበትም ነገር ግን እገልሃለሁ በማለቱም እየዛተባት ነበር። ነገር ግን
ልቀቀኝ በማለት በመጨረሻ ጉዳዩ እንደተሳካ ደስተኛ ሆናሉ። የወይዘሮ ሀብልም የሀናም ቦርሳ ተመልሶ ይመጣል። ሁሉም ሰው ደስተኛ ሆናሉ። ታመስጋግኖ ከእናንተ ጋር ብቆይ ደስ ይለኛል፣ ነገር ግን ስራ አለብኝ በማለት ጥላቸው ትሄዳለች። እናም እንግዲህ በመጨረሻ ይህን ይመስላል። ወደ ተመልካዮቼ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።